የጠፋ ሰው ተመልሷል። እንዴት ናችሁ? እንዴት ሰነበታችሁልኝ? አይ ነው ጠፍቻለሁ፣ ግን ያው ፐርሰናል ጉዳይ ቢሆን የሚያጠፋኝ እግዚአብሔር ይመስገን። ያጠፋኝ ጉዳይ በአጠቃላይ ደግሞ ተሳክቶልኛል። ስለዚህ ተመስገን ነው። ግን ወሬ ምንም ነገር ሳልጀምር ማለት ነው እዚህ ዩቲዩብ ላይ ያላችሁ ፎሎወሮቼ ሎያሊቲያችሁን ሳላደንቅ አላልፍም። ማለት you guys stuck around። እኔ ስመለስ ሁሉ ሰው ጥሎኝ ሄዶ ማገኝ ነበር የመሰለኝ አላችሁና like በጣም ነው የማመሰግነው። ቃላት የለኝም። አም ሲሪየስ ከልቤ ነው የምላችሁ። ከልቤ ግሬትፉል ነኝ እና ያው እንግዲህ አሁን ላይ በተቻለ መጠን ፈጠንጠን ለማለት ሞክራለሁ። ባይገርማችሁ ትርፍ ጊዜ ሳይኖረኝ ቀርቶ አይደለም። ከማደርጋቸው ጉዳዮች ቢዚ ካደረጉኝ ጉዳዮች ውጭ ምን ላይ ቢዚ ነበርሽ በሉኝ፣ ስፖርት ላይ ጠዋት ላይ የሆነ ጋፕ አለኝ። ግን በቃ እኔ ድሮ ስላችሁ 6-8 years ago ምናምን ሰርሼ ነበር ስፖርት የምሰራው እና ያው የሀገር ለውጥም ሲኖር የአየር መለዋወጥ ምናምን ነገር በጣም ተቀዛቅዤ ነበረ። አሁን ወደ ድሮ አቋሚ ተመልሻለሁ እና በጣም አም ግሬትፉል አም ሃፒ። ግን እናንተ ላይ ደግሞ ተሰወርኩባችሁ፣ ጠፋሁባችሁ አይደለም የሚባለው፣ ተሰወርኩ ነው የሚባለው እና ይቅር በሉኝ። እንግዲህ ወደ ዛሬው ጉዳያችን ስንገባ እንግዲህ ቆይ ወደ ሐሳቤ ሳልገባ አንድ ጉዳይ ልንገራችሁ። ሰዎች ስንባል ህይወታችን 100% ሁሌ ሙሉ አይደለም። ይሄ ግልጽ ነው። 100% ሙሉም ደግሞ መሆን አለበት ብዬ በፍጹም አላምንም። ምክንያቱም ሰው ልጅ ስንባል በጣም በቃ ያዝነው ወርቅ በፍጥነት መዳብ ስለሚመስለን ግሬትፉል ሆነን እንድንኖር ህይወታችን ላይ አንዳንድ ጉዳዮች ላይ ዲሌይ መኖር አለበት፣ ሊቀርም ይችላል እና በዚህ ጉዳይ በጣም አምናለሁ። whoever ህይወቱን ፐርፌክት አስመስሎ ለማቅረብ የሚሞክር ሰው በሙሉ ውሸታም ነው በኔ አይን። ምክንያቱም there is no such thing as perfect። እግዚአብሔር ሲፈጥረን ፐርፌክት የሆነ ህይወት እንዲኖረን አይደለም። ሰላም አለን ውስጣችን፣ unexplained የሆነ ደስታ በክርስቶስ እናገኛለን። ነገር ግን ፐርፌክት አይደለም ህይወት። ስቲል በጣም የሚያሳዝኑን ግራ የሚያጋቡን ጉዳዮች ህይወታችን ላይ ሁሌ አሉ። ይሄ እንደሌለ አክት የሚያደርግ ሰው I tell you again ውሸታም ነው ባጭሩና እነዚህ የህይወታችን ብዙ ሴክተሮች አንዳንድ ነገር ላይ በፍጥነት አድቫንስ ልናደርግ እንችላለን። የህይወታችን ያ ሴክተር ሰክሰስፉል ሆኖ ኦር የሚያስደስተን ደረጃ ደርሶ በፍጥነት ልናየው እንችላለን። አንዳንድ አካባቢ ደግሞ አንዳንድ ሴክተር ደግሞ በህይወታችን ውስጥ ዲሌይድ ይሆናል። እንዳሰብነው የለፋንበትን በፍጥነት አናይም። ከሰው ሁሉ በአንዳንድ ነገር ወደ ኋላ ይቀረን ሊመስለን ይችላል። ይሄ ኖርማል ነው። ህይወት እስከ መጨረሻ ደቂቃ ድረስ እንደዚህ እየሆነች ነው የምትቀጥለው። which is again ምላችሁ ትክክል ነው። አለዛ አይጣፍጠንም። ያለን ነገር ዋጋውን ዝቅ እናደርጋለን። ይሄ የሰው ተፈጥሮ ነው እና ይሄ ሲባል ግን ሁሌ ስለ ችግር የሚያወሩ ሰዎች ደግሞ አሁን ዛሬ ስለነሱ ላወራ ነው የመጣሁትና አብዛኛው እማቃቸውን ሰዎች በጊዜ ሂደት በጣም ሪስፔክት እያጣው ነው ለነሱ። ኦልሞስት መናቅ አይባልም፣ ግን ውስጤ ለነሱ የሚሰጠውን ቦታ በቃ ውርድ ሲል ይሰማኛል እና በፊት ላይ እንደዚህ አይሰማኝም ነበር። አይ ቲንክ ያው ብቻ መሆን ብዙ ረጅም ሰዓት ብቻ ማሳለፍ ምናምን እና ያው ማንበብ ኤክስፖዝድ መሆን ለአንዳንድ የሚጠቅሙ ነገሮች ትንሽ ያው ንቃተ ህሊናን እያነቃቃ ይሄዳል። አይ ቢሊቭ ዳት እና ያ ላይ አሁን እኔ ውስጥ የሚካሄደው ነገር እሱ ነው እና እነዚህ ሰዎች ኦልሞስት በቃ ማናገሩ ላይ እየደበረኝ ሄደ። ምንድነው እንደዚህ ያስባለሽ ካላችሁ ሁላችንም ህይወት ውስጥ አሁን እንዳስረዳኋችሁ ችግር አለ፣ ስኬት አለ፣ ጥረት አለ። እነዚህ የህይወት አካላችን ናቸውና አንዳንድ ሰዎች ግን ችግር ሲያወሩ አለው አይነት ችግር ሲያወሩ ለምሳሌ የትዳር ችግር ያለባቸው ስለ ትዳራቸው ችግርና ወይ ስለ አጋሮቻቸው ባህሪ ምናምን ማጭበርበር፣ ቺቲንግ whatever ሴቱም ስለ ባሏ ወንዱም ስለሚስቱ ነው የምላችሁ። ይሄ አንድ ሳይድ ብቻ አይደለም። ኮንቲኒየስ የሆነ የማይቋረጥ ያለፈው አመት ብታገኟቸው የዛሬ 5 አመት አሁንም like ባገኛችኋቸው ቁጥር the same issue ነው የሚያወሩት። እንዴት ሰው ልጅ the same issue ያወራል? like የሆነ ነገር እንዴት አይደረግም በዛ ችግር ዙሪያ
this goes for የግዴታውን ኤግዛምፕል በሪሌሽንሺፕ ሰጣችሁ እንጂ ስለ ሰውነታቸው ስለ ውፍረት ስለ ምናምን ኮምፕሌን ያደርጋሉ እሺ ስለ በቃ የገንዘብ የሆነ በቃ the same ስራ እየሰሩ እንዴት አድርጌ ላስረዳችሁ the same ልፋት the same ጥረት ያደረጉ ለየት ያለ ውጤት ይጠብቃሉ ተመሳሳይ ስራ እየተሰራ ለየት ያለ ውጤት ይጠብቃልና and I don't understand this አንድ ነገር ላይ በዚህ ደረጃ ቅሬታ ካለን በትዳር አጋር ላይ ወላ በሰውነታችን ላይ በአስተሳሰባችን ላይ ባለንበት ፋይናንሻል ፖዚሽን ላይ በዚህ ደረጃ ቅሬታ ካለ እንዲ አመታት ተመሳሳይ ቅሬታ የሚወራ ከሆነ ያንን ችግር መለወጥ ያስፈልጋል ማለት ነው ያለውጥ 100% ስኬታማ ለውጥ ላይሆን ይችላል ግን ጥረት ያስፈልጋል እንዴት ተመሳሳይ ችግር እየተወራ ዘመናት ለየት ያለ ውጤት ይጠበቃል እና ፓርቲኩላርሊ ደግሞ በትዳር ዙሪያ ስለ ትዳር አጋሮቻቸው ስለ ሚስቶቻቸው እና ሚስቶች ደግሞ ስለ ባሎቻቸው አመታት ጭቃ እየቀቡ ያወራሉ የትዳራቸውን ኢሹ እንዴት ከባድ እንደሆነ ግን እዛው ናቸው ጭራሽ አንድ ሰውማ ተጨማሪ ልጆች እንደዚህ ችግር እያወራ የሚጠይቀው ዘመድና ወዳጅ በሙሉ ይሄንን ችግሩን እያወራ በአመቱ በሁለት አመቱ ልጅ ይጨምራል ዋይ ልጅ ትዳርን ያከማል የሚል የታመመ አስተሳሰብ ስላላቸው እና አንድን ችግር በዚህ ደረጃ ከጠላችሁት በዚህ ደረጃ ውስጣችሁን ኤቭሪዴይ ተመሳሳይ ጉዳይ እንድታወሩ ካደረጋችሁ ለምን አትለውጡት እግዚአብሔር ባይ ዘ ዌይ በጣም ከምናስበው በላይ ብዙዎቻችን ምን ያህል ፍሪ ዊል እንዳለን አይገባንም እናንተ ራሳችሁ አላው ያደረጋችሁት ነገር ብቻ በህይወታችሁ የሚሆነው obviously ይሄንን ስል የሆነ ካቅም በላይ የሆነ ሲቹዌሽን እንደሚኖር ጠፍቶኝ አይደለም አብዛኛው ነገር ግን በህይወታችን ላይ የምርጫችን ውጤት ነው የዘራነው ነው የምናጭደው እና ዛሬ ላይ በዛ ደረጃ ከተማረርሽ ወይ ከተማረርክ በትዳርሽ ይሁን በሰውነትሽ በጤናሽ በስራሽ በአካባቢሽ ምናምን ሊትራሊ 100% ፍሪ ዊል አለን ለመቀየርና ያንን ነገር አትሊስት ፍሬሽ ስታርት ለማስጀመር ይሳካል አይሳካም ለእግዚአብሔር ነው ምንተው ግን ጥረት ያስፈልጋል እና እነዚህ ሰዎች ተመሳሳይ ችግር የምታወሩ ሰዎች በኔ እይታ ሌሎች ሰዎች እኔ ልክ አሁን አክብሮት እየጠፋብኝ እንዳለው ሁሉ ሌሎች ሰዎችም ችግራችሁን ብለው ሲሰሙ ከልባቸው አክብሯችሁ ወይ የምር ለናንተ በቃ ውይ ምናምን ብለ አዝነው አይደለም በቃ ይሄን እርግጠኛው እናገራለሁና በዚህ ደረጃ ምሬት የፈጠረባችሁን ጉዳይ መፍትሄ ፈልጉለት በቃ ወይ ደግሞ አታውሩት በሌላ ሰው ጭንቅላት ውስጥ በቃ እኔ አሁን አይ ዶንት ኖ እንግዲህ ስለራሴ ነው የማወራው በኔ ጭንቅላት ውስጥ እነዚህ ሰዎች አይ ዶንት ኖ በቃ ሚራክለስ የሆነ ነገር ተፈጥሮ ህይወታቸውስ ሜቢ መልሼ ሪስፔክት ላደርጋቸው ይችላል አሁን ላይ ግን እንደ ሰውም አልቆጥራቸውም ስለምንም ጉዳይ ከነሱ ጋር አልማከርም እንዴት ነው ስለ ህይወቴ አፕዴት ምናምን አልደራረግም ምክንያቱም እነዚህ ሰዎች it all comes down to way ጭንቅላታችሁ የሆነ የእድገት እክልነት አለበት ሲሪየስሊ ወይም ደግሞ ፔን ውስጥ መኖር አይደንቲቲያችሁ ሆኗል ያ ነገር ሰው ሲልላችሁ ተመችቷችሁ እዛው ውስጥ ቁጭ ብላችሁ መኖር ለምዳችኋል እና ውዶችዬ ባጭሩ ምን እንደመሰላችሁ ምላችሁ ችግራችሁን ዝም ብላችሁ በየአመቱ በየዘመኑ ልበላችሁ አይ ዶንት ኖ አንዳንድ ሰዎች ተመሳሳይ የትዳር ችግር ተመሳሳይ የሰውነታቸውን ኮምፕሌን በቃ ቅሬታ ባጠቃላይ 20 አመት 30 አመት የሚያወሩ ሰዎች ስላሉ እናንተ በሰዎች ዘንድ እኔ ሰዎች ስለሆንኩ በሰዎች ዘንድ በፍጹም አትከበሩ ያንን የምታወሩለትን ችግር ራሱ ብታርሙና ብታስተካክሉ ስቲል በቃ በሰዎች ዘንድ በስፔሻሊ ይሄንን ችግር ለምትወዱት ለምትቀርቡት ሰው ነው የምታወሩት ብዙ ጊዜና በእነዛ ሰዎች ዝቅ መደረግ ያስጠላል ደስ አይልም ሰው ስለሆናችሁ ደግሞ እንደዚህ አይነት ነገር አፌክት ያደርጋችኋል ወላ የፈለገ አፌክት ያደርገኝም እኔ ጠንካራ ነኝ ብትሉ
አፌክት ያደርጋችኋል። ስለዚህ ተመሳሳይ ችግር ከማውራት ተቆጠቡና ያቅማችሁን ያንን ጉዳይ ለመቀየር ወይ ለማስተካከል በቃ ጥረት አድርጉ። በቃ እኔ አይ ዶንት ኖ እንዴት አድርጌ አጥብቄ ልነግራችሁ እንደምችል። አንዳንድ ሰዎች ኤግዛምፕል እስቲ የትዳሩን ጉዳይ እንተውና ለምሳሌ የስራ ቦታ ላይ ተቀጥረው በዛ ፖዚሽን ላይ ይኖራሉ ማለት ደሞዙ የሚከፈለው ደሞዝ ምናምን ኑሮ አስችሏቸው እየኖሩ ነው። ነገር ግን በጣም አንሃፒ ናቸው። በጣም ያንን ነገር ግን ለመቀየር ኦር አትሊስት ይሄንን ሮሯቸውን በየጊዜ የሚያወሩትን ሮሮ እንዲቀንስ የሚያደርግ ጥረት ያደርጋሉ? አያደርጉም። sometimes it's like they love their pain. I don't understand። ምክንያቱም እኔ በዛ ደረጃ ደጋግሜ ካወራውበት ውስጤ በጣም ቅር ብሎኛል ማለት ነው። ስለዚህ የምችለውን ያህል ጥሬ ልለውጠው ይገባል ማለት ነው። እኔ የምረዳው ይሄንን ነው። እና በቃ ተመሳሳይ ችግር እያወራችሁ መኖርን ማንነታችሁ አካል አታድርጉት። የሰው የማዘን እንትን አዲክት ደግሞ ከሆናችሁ ሰው ሲያዝንላችሁ ሰው እያለ ሲያዳምጥ ኦር whatever ከዛ ችግር በገንዘብም ይሁን በተለያየ ጥቅም የምታገኙበት ከሆነ ራሳችሁን ከዛ አዲክሽን አውጡ በቃ። ምክንያቱም ብቻችሁን አይደለም፣ ሰው ልጅ ሲባል በሙሉ የተሳሰርነን አይደለ? መቼም ቤተሰብ አለ፣ እኛ አካባቢ እኛን ብለው የሚኖሩ ማለት one or another የተሳሰርናቸው ሰዎች አሉ። ላይፍ ብቻ አይኖርም። ስለዚህ ብዙ ነገር ነው አፌክት የሚያደርገው ከናንተ የሚወጣው ኤነርጂ። እነዚህ ሁሉ ሰዎች ለናንተ ኬር የሚያደርጉ ሰዎችንም አፌክት ያደርጋልና ተመሳሳይ ችግር ከማውራት እና ዝም ብሎ አመት እስከ አመት ሮሮ ከማሰማት በቃ ተለመኑ፣ ተቆጠቡ። ይሄንን ነው የምላችሁና አይ ዶንት ኖ በጣም በውስጥ የሰሙን የተመላለሰ ጉዳይ ስለሆነ ነው። አይ ሆፕ በቅርቡ ከችላለሁ። ምክንያቱም ወይም ደግሞ አንድ ቀን you know what I'm going to do ውሎዬን ነው የምቀርጽላችሁ so that you kind of will understand የማሳልፈውን ነገር እና I hope በዚህ ቅራት ተሰኙብኝም። ወዳችኋለሁ። till next time ለአዲስ ሰዎችም ሼር እያደረጋችሁ ለኔ በጣም ሞራል ነው የምትሆኑኝ። በጣም ነው የማመሰግነው። till next time